በድሮ ዘመን ብንኖር እንግዲህ ኢየሩሳሌም ቴክኒክ፣ ኢየሩሳሌም ኢንስትሩመንት፣ ኢየሩሳሌም ሲንድረም የሚባል ነገር ይኖር ነበር። ግን በዚህ ዘመን ያለ ነው። ስለዚህ የድሮ ሳይንቲስቶች ስም ያለበትን ነገሮች ነው የምንጠቀመው ማለት ነው። ከእናንተ የመጣ ጥያቄ አለ። ክሌፐል ፌል ሲንድረም ምንድን ነው? እንግዲህ በ20ኛው ሴንቸሪ መጀመሪያ አካባቢ የኖሩ ሁለት የፍሬንች ሳይንቲስቶች ናቸው። በእነሱ ስም የተሰየመ በሽታ ነው። ኖርማል የሆነው አከርካሪ አጥንታችን እንግዲህ ብዛቱ 33 ነው። ነገር ግን ሲፈጠር መጀመሪያ ላይ አንድ ኮለን ነገር ነበር። ከዛ በኋላ ነው የተከፋፈለ። ሲከፋፈል ግን አንዴ ብቻ ተከፋፍሎ አይደለም የሚተው። አንዴ ይከፈላል፣ መልሶ ይገጥማል። ብዙ መከፈልና መገጠም በኋላ አከርካሪ አጥንት የሚሆነው ማለት ነው። ሴግመንቴሽን ፊውዥን እንላለን እና እሱ ላይ የሆነ ስህተት ሲፈጠር ነው። በተለይ የአንገት አከርካሪ አጥንት እንግዲህ 7 አሉ። መግጠም የሌለባቸው ቦታ ላይ ሲገጥም ወይ 2 ወይ 3 ወይ 4 አከርካሪ አጥንት ሊገጥም ይችላል። እነሱ እንደዛ ሲፈጠሩ ነው እንግዲህ ክሊፐል ፌል የሚባለው ማለት ነው። አንዳንድ ሰዎች ላይ ምንም ሳይታወቅ እድሜያቸውን ሊኖሩ ይችላሉ። ነገር ግን ህፃናት ላይ ሲታወቅ ይህንን ይመስላል ማለት ነው። እንግዲህ ህፃናቱ አንገታቸው አጭር ይሆናል። ከዛ ደግሞ አንዳንዴ ወደዚህ ሳይድ ወደ አንድ ሳይድ መንሻፈፍ፣ እሱን ቶርቲኮሊስ ብለን እንጠራዋለን። ከዛ ከሌሎች ሰዎች በተለየ ደግሞ ፀጉራቸው ታች ድረስ ሊወርድ ይችላል እና ይሄ በሽታ ብቻውን ራሱን ሊገልጥ ይችላል፣ ላይገልጥም ይችላል አንዳንድ ሰዎች ላይ። ከዛ ደግሞ ከሌሎች ተያይዘው ከሚመጡ ከፊት ችግር ከሌሎች ችግር ጋር ሊመጣ ይችላል ማለት ነው። ስለዚህ ህክምናውም እንደዛው ነው የሚሆነው። በጊዜ የታወቀ ህፃናት ላይ ሲሆን እንግዲህ እነዚህ ልጆች ረዥም ክትትል ሊያስፈልጋቸው ይችላል እና ብዙ ጊዜ እነዚህ ልጆች ላይ ወይም ደግሞ አዋቂዎች ላይ ኦፕሬሽን ለመስራት አንሮጥም። በዋነኝነት ህመም ኖሮ የነርቭ ጫና ደርሶ እጅ እግር መስነፍ ወይም ደግሞ የአከርካሪ አጥንቱ ዲፎርሚቲ ወይም መንሻፈፉ በጣም ከፍተኛ ሲሆን ያኔ እንግዲህ ነርቭ ላይ ያለውን ጫና ለማንሳት ከዛ በተጨማሪ የአከርካሪ አጥንት ጥመቱን ለማስተካከል የሚደረጉ ሰርጀሪዎች ይኖራሉ። ከዛ ውጭ ግን አብዛኞቹን ልጆች በፊዚካል ቴራፒ እንዲሁም በመድኃኒቶች እንግዲህ ክትትል እየተደረገላቸው ህክምና እየተሰጣቸው የሚቆዩበት ሁኔታ ነው የሚኖረው ማለት ነው።